መሐመድ ጥያቄ እኮ ነው የሚያደማክ ጥያቄ ነው የሚያደማክ እኔ የምጠይቅህ ጥያቄ በጣም ከባድ ጥያቄ ነው ለዛ እኮ ነው ገባ والله እኔ አንተ የምትጠይቀው ጥያቄ አይከብደኝም እኔ የላሽ አሳየኝ የቱ ጋር ነው አላሁ መውጁዱን ቢላ መካን የሚለው ቃል የቱ ጋር ነው ያለው አንዴ ያድምጣ ዲናችን ላይ የሚከብድ ነገር ከመጣ ለዓዲ ብለን ነው የምንሄደው እኛ ሀታ እንኳን እኛ ነብያችንም አላውቅም ብለው ይሄዳሉ طيب እኮ አሁን ያላቅም በለኛ ከየት ነው ያገኘው አላሁ መውጁዱን ቢላ መካን የሚለውን ቃል አላህ ያለ ቦታ ያለ ነው የሚለው هو الأول مالتنا الله يعلى بوتا يعلنا هو الأول مالت بقى جزاك الله هو الأول مالت الله يعلى بوتا يعلنا مالتنا ይሄን ይዤ ልሂድ نعم هو الأول مالت الله يعلى بوتا موجود بلا مكان مالتنا طيب እሺ ማን ነው مفسر الله موجود بلا مكان ብሎ ይፈስር ይሄንን هو الأول ሚለው እንዴ هو الأول ማለት ተርጉምልኝ አንተ هو الأول ማለት الله سبحانه وتعالى አዘል የነበረ ነው ምንም ጥያቄ የለውም ይሄን ያልጠየቅኩህም الله የመጀመሪያ ነው ወይስ አይደለም አድምጠኝ عزلنا ثم استوى على العرش على القرآن الله ثم استوى على العرش ثم استوى على العرش على كوكو تاريا بكا خلاص تقبل كوك هو الأول مالت الله يمجمريانو كسبفيت منم يلم هو والآخر الله دمو كل ነገር ሲጠፋ ብቻውን የሚቀር ነው ቆይ አድምጠኝ ሁሉ ነገር ሲጠፋ الله ብቻውን የሚቀር ነው አሁን ይሄን አልጠየቅኩም الله موجود بلا مكان የሚለው ቁርአን ላይ አለ ወይ አልኩክ አለ هو الاول አልከኝ ማሻአላህ እሺ ይሄን ማን ነው موجود بلا مكان ብለ ይፈሰረልክ يلا አቲኒ ደሊል እኮ ቦታ ጅማሬ የለው ፍልስፍናውን ተው መሐመድ ነስን የጠየቁህ ነው ፍልስፍናውን ተው علم الكلامውን ተውና علم الكلامውን ተውና ነስ ቁርአን ላይ ሰጠኝ መረጃ ፍልስፍናውን ተው ነስ ነው የሰጠው هو الاول ነስ አይደለም ማይገናኝ ነገር ነው ያመጣው እኔ የጠየቅኩህ አላህ አወል ነው ወይንስ አይደለም አሁን ላይ አላህ አንተ መውጁዱን ቢላ መካን ስትል ከምን ይዘህ ነው ቁርአን መረጃ አወል ነው ማለት ለምሳሌ አወል ነው ማለት ማዕናው ከገባክ አወል ነው አላሁ ተዓላ ለመኖሩ መጀመሪያ የለውም አዘልይ ነው እኔ መሐመድ እኔ አላህ አወል ነው አይደለም የሚል ነጥብ አላነሳሁም አላህ አወል ነው ወይንስ አይደለም የሚል ነጥብ አላነሳሁም እኔ የጠየቅኩት አላሁ መውጁዱን ቢላ መካን የሚለው መፈክር ከየት ተገኘ ቁርአን ላይ ነው በቃ አለቀ አጭር ጥያቄ የዘማናው አላሁ መውጁዱን ቢላ መካን ማለት አላህ ያለ ቦታ ያለ ነው ማለት ነው አላህ ያለ ቦታ ያለ ለመሆኑ ደግሞ ወልአወሉ ብሎ አላህ ነግሮናል طيب ወልአወሉ ማለት ትርጉሙ ደግሞ ከሁሉም በፊት አላህ ነበር ማለት ነው ከሁሉም በፊት አላህ ነበር በሚለው የምንታመን ከሆነ ቦታና አቅጣጫ የሚባለው ነገር ጅማሬ ያለው የለውም ወይ ይሄ መልስ እንዴ ዘረጋ ብለን طيب እሺ አሁን ደግሞ ለኔ ተራስጡ ሌላ ማንም ጣልቃ ይግባ ኢንሻአላህ طيب አሁን እኔ የጠየኩህ አላህ Subhanahu Ta'ala ጣልቃ ትግቡ ተራይኔ ነው ተራዊኔ ነው ጥያቄ ነው እየጠየቅኩ ያለሁት ሌሎቻችሁ ሚተያዙ ወይ አንተ ብቻ አውራ አልተመለሰልኝ የጠየቅኩ ነው ገና እየተመለሰልኝ አይደለም ሚውት ያዝ እኛ ሁለታችን እያወራን ነው ሚውት ያዝ ወይ ደግሞ አንተ በቃሽ يلا አንተ አውራ አንተ መልስ እስኪ አንተ መልስ እሱ ምንም አልመለሰልኝም መውጁዱን ቢላ መካን ሚል ከየት ነው ያገኘኸው አንተ ንገረኝ እስኪ ቁርአን ላይ ከየት ነው ያገኘኸው የዲን ወታደር አንተ ተናገር እስኪ ሚውት ክፈት አትዝጋ አንተ ምታቆነ ቆይ ተው ተራዊኔ ነው ተው ድራማ አትስሩ ተራዊኔ ነው እኔ ነኝ እያወራ ያለሁት አይደለ በቃ ሚውት ያዙ ተራዊኔ ነው በቃ ተው እሱማ እንትንም ፊልም ይያላችሁ ተው እሱን አሁን እሺ እዛ ውስጥ አንገባ አላሁ መውጁዱን ቢላ መካን የሚለው የቱ ጋር ነው የተገኘው መረጃ يلا ስጡኝ አልነገርከኝም هو الاول والاخر ነው አንተ ማይገናኝ ርዕስ ነው የነገርከኝ ማይገናኝ ርዕስ ነው የጠየቅኩ ሌላ የምትነግረኝ ሌላ هو በቃ መውጁዱን ቢላ አምናለሁ ስጠኝ አምናለሁ መውጁዱን ቢላ መካን ያልከውን ስጠኝ هو الاول والاخر የሚለው ቁርአን በቃ እሺ አንድ ነገር እንተማመን ቁርአኑ የለም በለኝ በቃ ቁርአን ላይ የለም ግን ቂያስ አድርገን ያዝ ነው በለኝ በቃ ባጭሩ እንተማመን በዚህ ለምን የቁርአን ትርጉም ነገርኩ እኮ هو እሺ ማን የፈሰረው መውጁዱን ቢላ መካን ብሎ
እኮ አድምጠኝ። በዚህ ታምናለህ አታምንም? መውጁ እኔ አምናለሁ አላህ هو الأول ነው። አዎ በዚህ ማያምን ሙስሊም የለም። ሙስሊም የተባለ ሁሉ ያምናል በዚህ። هو الأول 30 ጊዜ አትጠይቀኝ ያ اخي። እኔ ጠየኩ አላህ መጀመሪያ ነው መጀመሪያ አለው ከአላህ በፊት መጀመሪያ አለ ወይስ የለውም አይደለም። መውጁዱን ቢላ መካን ያልከው የቱ ጋር ነው? በቃ መረጃ ስጠኝ ያልኩህ። هو الأول ማለት ትርጉሙ ምንድነው? የዲን ወታደር እስኪ አንተ ንገረኝ። የዲን ወታደር አሁን አማርኛ እስኪ ሌላ ወይ አማርኛ ወይ ደግሞ በአረብኛ ልንገርክ። አረብኛ ትችላለህ? በአረብኛ ላውራክ? ታዲያ ምንድነው? በቃ ጥያቄ መልስ ወይ አለ በለኝ ወይ የለም በለኝ። መውጁዱን ቢላ መካን ሚል ከየት አገኘህ? ቁርአን ላይ ከሌለሽ ሙፈሲር ስጠኝ፣ ችግር የለም እስማማለሁ። ሙፈሲር ስጠኝ ችግር አንድ ሙፈሲር መውጁዱን ቢላ መካን ያለ። እኔ እኮ ለሰጥህ ዝግጁ ነኝ፣ ግን መጀመሪያ በምጠይቅህ ነገር እመን። ፍየል ወደዚህ ቅምዝምዝ ወደዚህ ነው የሆንክብኝ እኮ። ፍየል ወደዚህ እኔ የጠየቅኩ አላህ አወለ ወይንስ አይደለም ብዬ አይደለም። መውጁዱን ቢላ መካን የሚለው ከየት አገኘኸው አልኩህ አይደለ? ወይ አለ ማሳየት ወይ የለም አለቀ በቃ። በቁርአኑ ታምናለህ ወይ? በቁርአን ታምናለህ ወይ? هو الأول በሚል ቁርአን ታምናለህ? የማያምን ሙስሊም የለም ዓለም ላይ። እኮ ምን ማለት ነው ትርጉሙ? ታመንክበት ትርጉሙ ምን ማለት ነው? ወላሂ እቅሲሙ ቢላህ የዚህ ትርጉም አላሁ መውጁዱን ቢላ መካን ማለት አይደለም። እንደዚህ ብሎ የፈሰረ ከሺዓ እንኳን የለም አይደለም ከአህለ ሱና። የዚህ ትርጉም ንገረኝ። የለም መውጁዱን ቢላ መካን ብሎ የፈሰረ የለም። ይሄንን እንዴ የላ ስጡኛውን መውጁዱን ቢላ መካን የሚለው የሚለው ማዕና አንተ ንገረው። እሺ ትርጉሙን ንገረውና ከዛ በኋላ እንደማይገናኝ